ኢሳይያስ 31 እንደዚህ ይላል። እግዚአብሔር እንደዚህ ይለኛል፣ ቁጥር 4 እንደዚህ ይለኛል፣ አንበሳ ወይም የአንበሳ ደቦል በንጥቂያ ላይ ሲያገሳ ብዙ እረኞች ቢከማቹበት ከቃላቸው እንደማይፈራ ከድምፃቸውም እንደማይዋረድ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራ በኮረብታዋ ላይ ይዋጋ ዘንድ ይወርዳል። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል እያለ ይናገራል ማለት ነው። አንበሳ እረኝ ማለት በንጥቂያ ላይ ያለ አንበሶች ነው እረኞች ቢከማቹበት ከጩኸታቸው ወይ ከድምፃቸው እንደማይፈራ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራ ላይ ይዋጋ ዘንድ ይወርዳል ይላል። ይዋጋ ዘንድ ይወርዳል እና እንዲሁ እንደሚበር ወፍ ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ደግሞም አልፎ ያድናታል ይላል እና እዚህ ስፍራ ላይ ይከልላታል፣ ይጋርዳታል፣ ደግሞም አልፎ ያድናታል ይላል እና በዚህ ስፍራ ላይ በጣም የሚገርሙ አራት ነገሮችን በዚህ ስፍራ ላይ ታያላችሁ። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል ይላል። ደግሞ ይከልላታል፣ ይታደጋታል፣ አልፎም ደግሞ ያድናታል ይላል። አንደኛው ይጋርዳል፣ ሁለተኛ ይከልላል፣ ሶስተኛው ይታደጋል፣ አራተኛ ደግሞ አልፎ ምን ያደርጋል? ያድናል ይላል። እግዚአብሔር የሚያድን አምላክ ነው። ከየትኛውም ሁኔታ፣ ከየትኛውም ጦርነት፣ ከየትኛውም ችግር፣ ከየትኛውም በሽታ፣ ከየትኛውም መከራ አልፎ ያድናል። ከምንም አይነት ሁኔታ፣ ከምንም አይነት ተግዳሮት እግዚአብሔር አልፎ ምን ያደርጋል? ያድናል። እግዚአብሔር የሚታደግ አምላክ ነው። እግዚአብሔር የሚያድን አምላክ ነው። ጣልቃ የሚገባ አምላክ ነው። እግዚአብሔር አልፎ ከሁኔታዎች አልፎ ከበሽታ አልፎ ከነገሮች አልፎ ከመተተኛው ከደጋሚው ከሟርተኛው አልፎ እግዚአብሔር ሕዝቡን የሚያድን አምላክ እንደሆነ እናያለን። ልድገመው። እግዚአብሔር ይጋርዳል፣ እግዚአብሔር ይከልላል፣ እግዚአብሔር ይታደጋል፣ እግዚአብሔር ደግሞ አልፎ ያድናል። ስለዚህ ጌታ ኢየሱስ ይወዳቸዋል። ፎሎ ላይክ አርጉ፣ ኮፒ ሊንክ አርጉ፣ እንዲሁም ሰብስክራይብ አርጉ። እግዚአብሔር ይባርካቸው።